የካቲት ወር አጋማሽ ነው። የአዲስ አበባ ምሽት ከንጦጦ ተራራ በሚነፍሰው ቀዝቃዛ አየር ታጅቦ ከተማዋን በዝምታ እየዋጣት ነው። የመንገድ ዳር መብራቶች አልፎ አልፎ ብልጭ ድርግም ይላሉ። እኔ፣ ያሬድ፣ ፍቃዱና ፈሪድ አብረን ያደግን የሰፈር ልጆች ነን። የተለመደው የሰፈር ውሎ ፒያሳ አካባቢ መዞር ወይም ማታ ማታ ኳስ መጫወት አሁን በጣም አሰልቺ እየሆነብን መጥቷል። ውስጣችን አዲስ ነገር፣ አዲስ ጀብዱ ይፈልጋል። ዛሬ ማታ የተለየ ነገር ማድረግ አለብን ይላል ያሬድ የመኪናውን ሞተር እያስነሳ። ሁላችንም በአንድ ድምፅ እንስማማለን። መዳረሻችን ከከተማው ወጣ ብሎ በሱሉልታ ቅዝቃዜና ጥቁር ጭጋግ ውስጥ ለዓመታት ተደብቆ ወደ ቆየው ግዙፍና የተተወ የድሮ አዳሪ ትምህርት ቤት ነው። ይህ ቦታ በኢንተርኔት ላይ ባየናቸው ጥቂት ምስሎች ብቻ ነው የምናውቀው። እንደዚህ አይነት የተተዉና ምስጢራዊ ቦታዎችን ማሰስ ልክ በሄር ቻናላችን ላይ እንደምትመለከቷቸው አጓጊ ታሪኮች ሁሌም የኛም የጓድናማቾቹ ትልቅ ፍላጎት ነው። የመኪናው የኋላ ወንበር ላይ ከፍቃዱ አጠገብ ተቀምጫለሁ። ፍቃዱና እኔ ግርድላ ላይ ስዕል ግራፊቲ መሳል የዕለት ተዕለት ሱስ ሆኖብናል። ባዘለው ጥቁር ቦርሳ ውስጥ ጥቁርና ነጭ የስፕሬይ ቀለሞች እርስ በርስ ሲላተሙ የብረት ድምጽ ያሰማሉ። ከዚህም በተጨማሪ ካለፈው የበዓል ሰሞን የተረፉ ጥቂት ርችቶችን ይዘናል። እቅዳችን እጅግ በጣም ቀላል ነው። ወደዚህ ጭር ወዳለው ህንጻ ጣሪያ ላይ መውጣት፣ ርችቶቹን መተኮስ፣ ግርድላው ላይ የራሳችንን አሻራ መሳል እና ማንም ሳይደርስብን በፍጥነት ወደ ከተማ መመለስ ነው። ያሬድ መኪናውን ወደ እንጦጦ አቅጣጫ በከፍተኛ ፍጥነት ያሽከረክራል። ከከተማዋ ጫጫታና የብርሃን ድምቀት እየራቅን ስንሄድ የባህር ዛፎቹ ግዙፍ ጥላ መንገዱን በይልጥ እያጨለመው ይመጣል። አየሩ እየከበደ የባህር ዛፍ ሽታው ከአፍንጫችን ጋር ይላተማል። የሱሉልታ ቅዝቃዜ ነፋስ በመኪናው መስኮት ስንጥቅ ውስጥ ሾልቆ ሲገባ አጥንት ይሰብራል። ፈሪድ ከሁላችንም የበለጠ ደፋርና ምንም አይፈራው ልጅ ከፊት ወንበር ሆኖ የድሮ ሙዚቃ ከፍቶ በኃይል ይዘፍናል። ምንም አይነት የፍርሃት ስሜት በውስጣችን የለም። ያለው ወጣትነት፣ ኃይል እና የጀብዱ ጉጉት ብቻ ነው። መኪናዋ ዋናውን የቅጥራን መንገድ አስለቅቃ ወደ ጠባብ የድንጋይና አፈር መንገድ ታጠፋለች። የመኪናችን የፊት መብራት በጭጋግ ውስጥ እየሰነጠቀ ሲገባ ከፊት ለፊታችን ያ ግዙፍ የህንጻ ቅርጽ ከጨለማ ውስጥ ድንገት ብቅ ይላል። ትንፋሽ በሚያስወጥና በሚያስፈራ ጸጥታ ውስጥ ተውጧል። አንዲቱም የብርሃን ጭላንጭል የሌለበት ይህ ቦታ ልክ ለዘመናት የተተወ የመቃብር ስፍራ ያስፈራል። መኪናዋን ከህንጻው ትንሽ ራቅ አድርገን አቆመን፣ በጸጥታ ወረድን። የደረቁ ቅጠሎችና የተሰበሩ የዛፍ ቅርንጫፎች ከጫማችን ስር ይሰማሉ። ከፊት ለፊታችን ያለው ግዙፍ አጥር በክፍሌ ተቆርጧል። ንፋሱ በባዶ ኮሪዶሮች ውስጥ ሲያልፍ የሚያወጣው የዋይታ ድምጽ ጸጉር ያስቆማል። ወደ ውስጥ ለመግባት ዝግጁ ነን፣ ነገር ግን ከዚህ ጨለማ ጀርባ ምን እንደሚጠብቀን አናቅም። ያሬድ የመኪናውን ሞተር ያጠፋዋል። በድንገት የሱሉልታው ጥልቅ ዝምታና ቀዝቃዛ ሌሊት በላያችን ላይ ይወድቃል። ከፊት ለፊታችን ያለው ግዙፍ የድሮ አዳሪ ትምህርት ቤት በጨጋሙ ውስጥ እንደተኛ አውሬ በጨለማ ተውጦ ይታያል። አየሩ እጅግ ቀዝቃዛ ከመሆኑ የተነሳ ስንተነፍስ ከአፋችን የሚወጣው ጭስ በአየር ላይ ይንሳፈፋል። ወደ አጥሩ ስንጠጋ ልባችን ውስጥ ያልታሰበ የፍርሃት ስሜት ይሾልኮ ይገባል። ግቢውን ያጣራው ግዙፍ የብረት አጥር በአንድ በኩል ተቆርጦ ክፍት ሆኗል። ይህ ዝም ብሎ በጊዜ ብዛት የፈረሰ ወይም የዛጋ አይመስልም። የሆነ አካል ሆን ብሎ በስለት የቆረጠው መግቢያ ነው። ማን ከኛ በፊት እዚህ መጣ? ወይስ የአካባቢው ሰዎች አቋራጭ አድርገውታል? ውስጣችን በሚመላለሱ ጥያቄዎች ታጅበን በተቆረጠው አጥር ሾልከን ወደ ግቢው እንገባለን። የህንጻው ግዝፈት በቅርብ ርቀት ስንቆም ይበልጥ ያስፈራል። ሁላችንም ያመጣናቸውን እጅግ ኃይለኛ የእጅ ባትሪዎች ፍላሽ ላይትስ እናበራለን። እኔ የያዝኩት ባትሪ በጣም ኃይለኛ ነው። ብርሃኑ ድቅድቁን ጨለማ እንደ ስለታም ሴፍ ሰንጥቆ ሲገባ በውስጡ የሚንሳፈፈው የዘመናት አቧራ በግልጽ ይታያል። ዋናውን የተሰበረ የእንጨት በር አልፈን ወደ መጀመሪያው ኮሪዶር ስንገባ ጸጥታው ጆሮ ያደነቁራል።
የራሳችን የጫማ ኮቴ በተሰባበሩት ብርጭቆዎችና በወለሉ ላይ በተረጩት ደረቅ ቅጠሎች ላይ ሲያርፍ የሚያወጣው ድምፅ በባዶ ሕንፃ ውስጥ እንደ ንጎድጎድ ያስተጋባል። ከዚህ የኛ ኮቴ ውጭ ሌላ ምንም አይነት የህይወት ዘር አይሰማም። አንድ ጊዜ በመቶዎቹ የሚቆጠሩ ተማሪዎች ይሯሯጡበት የነበረው ይህ ስፍራ አሁን የመቃብር ያህል ዝም ብሏል። የቆየ የሻገተ ኮንክሪትና የእርጥበት ጠረን አፍንጫችንን ይመታል። በባትሪያችን ብርሃን ስንቃኝ የክፍሎቹ በሮች ተገንጥለዋል። ኮርኒሱ በየቦታው ፈርሶ ወድቋል። የኤሌክትሪክ ሽቦዎች ደግሞ ከጣሪያው ላይ እንደ ሸረሪት ድር ተንጠልጥለዋል። በግድግዳዎቹ ላይ የቆዩ የተበዘበዙና ትርጉም የማይሰጡ ጽሑፎች ይታያሉ። እያንዳንዱ ኮሪዶር ወደ ሌላ ማለቂያ የሌለው ጥቁር ጨለማ ይመራል። ቀዝቃዛው የሱሉልታ ነፋስ በተሰበሩት መስኮቶች ውስጥ ሲያልፍ ልክ እንደሚያለቅስ ሰው የዋይታ ድምፅ ያወጣል። የሄር ቤተሰቦች እንደመሆናችሁ ታውቃላችሁ። የዚህ አይነት የተተዉ ቦታዎች ሁሌም የራሳቸው የሆነ ምስጢር እንደማያጣቸው ታውቃላችሁ። እኛ ግን በወጣትነት ድፍረት ወደፊት መራመዳችንን እንቀጥላለን። ፍቃዱ ስፕሬይ ያዘውን ጥቁር ቦርሳ አውርዶ እሱና እኔ ግድግዳ ላይ አዲስ ስዕል የምንስለውን ንጹህና ሰፋ ያለ ግድግዳ መፈለግ እንጀምራለን። በሌላ በኩል ደግሞ ያሬድና ፈሪድ ርጮቶቹን የምንተኩስበትን የህንፃውን ጣሪያና መወጣጫ ደረጃ ለማግኘት ብለው በሌላኛው የኮሪዶሩ ጥግ በኩል ጉዟቸውን ይቀጥላሉ። ድቅድቁን ጨለማ የዋጣ ይህ ግዙፍ አስፈሪና ጭር ባለ ህንፃ ውስጥ አራታችንም መነጠል እንጀምራለን። ፍቃዱ ትከሻውን ሲከብደው የነበረውን ጥቁር የቀለምና የርችት ቦርሳ በመጀመሪያው ፎቅ ላይ ባገኘነው አንደኛው ባዶ የመማሪያ ክፍል ውስጥ ጥግ ላይ ያስቀምጠዋል። እዚህ ይቆይ፣ ጣሪያው ላይ ስንወጣ ተመልሰን እንወስደዋለን ይለኛል። ሁለታችንም ኃይለኛ ባትሪያችንን እያበራን ይበልጥ ጨለማ ወዳለውና ወደ ታችኛው ወለል ቤዝመንት ወደሚያወርደው ጠባብ የሲሚንቶ ደረጃ እናመራለን። ወደ ታች በወረድን ቁጥር የሱሉልታው ቀዝቃዛ አየር ይበልጥ እየከበደና አፍንጫን የሚበጥስ የሻገተ የእርጥበት ሽታ እያፈነን ይመጣል። የራሳችን የጫማ ኮቴ በደረጃዎቹ ላይ ሲያርፍ የሚያወጣው ማሚቶ ልብን ያርዳል። ደረጃዎቹን ጨርሰን ሰፋ ወዳለው የቤዝመንት ወለል ስንደርስ የባትሪ ብርሃናችንን ወደ መሬቱ እናዞራለን። እግሮቻችን ባሉበት ይገተራሉ። ትንፋሻችን በጉሮሯችን መስት ይቆረጣል። በሰፋው የኮንክሪት ወለል መሃል ላይ እጅግ ግዙፍና አስፈሪ የሆነ ምስጢራዊ ምልክት ተስሏል። ምልክቱ የተለመደ ስዕል አይደለም። በመስቀልና በክብ ቅርጾች የተሞላ የጥንቆላ ወይም የባዕድ አምልኮን የሚያስታውስ ዘግናኝ ገጽታ አለው። ይበልጥ የሚያስደነግጠውና ልባችንን በኃይል እንዲመታ ያደረገው ደግሞ ቀለሙ ነው። ቀለሙ ገና አልደረቀም። የደም አይነት ደማቅ ቀይ ቀለም አለው። በባትሪያችን ብርሃን ሲታይ ያብረቅራል። አልፎ አልፎም ወለሉ ስንጥቆች ውስጥ ቀስ እያለ እየፈሰሰ ነው። አየሩ ላይ የብረት ዝገት የሚመስል አዲስ የደም ጠረን ይሸታል። ውድ ተመልካቾቻችን፣ እናንተ በዚህ ቅጽበት ከከተማ ርቆ ማንም የሰው ዘር አይደርስበትም በተባለና ድቅድ ጨለማ በዋጠው የተተወ ህንፃ ውስጥ እንዲህ አይነት ገና ያልደረቀ የደም ቀለም ብታዩ ምን ታደርጉ ነበር? ይህንን አስፈሪ ትዕይንት አይናችንን ሳንነቅል በድንጋጤ እያየን እያለ ፍቃዱ በድንገት የድንጋጤ ድምፅ ያወጣል። አይኖቹ ፈጠው፣ እጆቹ በኃይል ይንቀጠቀጣሉ። በፍጥነት ዞሮ ደረጃዎቹን እየዘለለ ወደ ላይኛው ፎቅ ይሮጣል። እኔም ምን እንደተፈጠረ ግራ ገብቶኝ ከኋላው ከተለዋለሁ። ቅድም ቦርሳውን ወዳስቀመጥበት ክፍል ስንደርስ ፍቃዱ ባትሪውን ወደ ክፍሉ ማዕዘን ያበራል። ቦታው ባዶ ነው። የስፕሬይ ቀለሞቹንና ርችቶቹን ያዘው ጥቁር ቦርሳ የለም። ፈሪድ ነው። ፈሪድ እኛን ለማስደንገጥ ብሎ ሾልቆ መጥቶ ደብቆት ይሆናል ይላል ፍቃዱ፣ ድምፁ እየተንቀጠቀጠና ራሱን ለማረጋጋት እየሞከረ። እኔም ወደ ኮሪዶሩ ወጬ ፈሪድ፣ ያሬድ፣ ቀልዱን አቁሙ፣ አሁን ቦርሳውን አምጡ ብዬ ወደ ድቅድ ጨለማ በኃይል ጮኻለሁ። ነገር ግን ድምፄ በባዶ ህንፃ ውስጥ ከማስተጋባቶች ከጓደኞቻችን ምንም አይነት ምላሽ አላገኘሁም። በዚህ የሞት ዝምታ ቅጽበት እውነታው ልክ እንደ በረዶ ቀዝቅዞ አጥንቶቻችን ውስጥ ይገባል። ፈሪድና ያሬድ ከኛ ርቀው ጣሪያው ላይ ናቸው። ቦርሳችንን የወሰደው የኛ ሰው አይደለም። በዚህ ጭር ባለ ህንፃ ውስጥ ብቻችን አልነበርንም። ልክ ሄር ቻናላችን ላይ እንደምናቀርብላችሁ ያልተፈቱና ሰቅጣጭ ሚስጥሮች ሁሉ አሁን እኛም ራሳችንን ማንናው አይናቀውና ልንቆጣጠረው አልንችለው አስፈሪ አደጋ ውስጥ ዘፍቀናል። ይህን ወሰደው አካል እኛን እየተከተለን ነበር። ግልጽ ነው። ወደ ኋላ መመለስ ወይስ ቦርሳውን መፈለግ? ልባችን የሚመታው የህንፃ ጸጥታን እየሰበረ ነው።
ያ ሰቅጣጭ እንደ ተቆጣች ድመት የሚያፏጭ ድምፅ ኮሪደሩን ሲያስተጋባ አራታችንም በድንጋጤ ወደ ኋላ ተንደረደርን። ጫማዎቻችን በተሰባበሩት ጥቦት ላይ ሲያርፉ የሚያወጡት ትንሽ ድምፅ እንኳ በዚህ ድቅድቅ ጨለባ ውስጥ እንደ ነጎድጓድ ይሰማል። በሱሉልታው የተተወ ሕንፃ ውስጥ የመጣንበት የማምለጫ በር የትኛው አቅጣጫ እንደነበር ጠፍቶናል። ሕንፃው ልክ እንደ ሸረሪት ድር መውጫው የት እንደሆነ በማይታወቅ ውስብስብ ኮሪደሮች ተሞልቷል። ገና ወደ ኋላ መሮጥ ስንጀምር ከፊት ለፊታችን ብቻ ሳይሆን ከኋላችንም በኩል ከባድ የጫማ ኮቴዎች ማስማት ጀመርን። አንድ ሰው አይደለም፣ 2 ወይም ከዚያ በላይ የሆኑ ሰዎች በፍጥነት ወደኛ እየተቃረቡ ነው። መሬቱን እየረገጡት ያለው ኮቴ አቅም ያለውና የተደራጀ ነው። ትንፋሻቸው ሲቆራረጥ፣ አንዳንዴም እርስ በርስ በሹክሽክታ ሲነጋገሩ ይሰማናል። መውጫዎቹን ሁሉ ዘግተናል የሚል የተንቀበራተረ ድምፅ በጨለማው ሲያስተጋባ ፈሪድ እጄን በኃይል ጨመቀኝ። የነበሩን ኃይለኛ የእጅ ባትሪዎች አሁን ጠላቶቻችን ሆነዋል። ብርሃን ካበራን መደበቂያችን ይጋለጣል። ስለዚህ ሁላችንን በአንድ ጊዜ ባትሪዎቻችንን አጥፍተን ወደ ድቅድቁ ጨለማ ውስጥ ለመዋጥ ተገደድን። የሌሊቱ ቅዝቃዜ በፈረሱት መስኮቶች እያፏጨ ሲገባ ከፍርሃታችን ጋር ተዳምሮ አጥንታችን ድረስ ዘልቋል። እርስ በርስ ተተጋግተን ግድግዳውን እየዳበስን በዝምታ መራመድ ጀመርን። በእያንዳንዱ እርምጃ የደረቁ ቅጠሎች እንዳይሰበሩ ጥንቃቄ እያደረግን ልክ እንደ ሌቦች በእግር ጥፍራችን እንጓዛለን። ያሬድ ከፊት እየመራን ነው። ፍቃዱ ደግሞ ከኋላ በኩል ያለውን እንቅስቃሴ እያዳመደ። ኮሪደሩን አቋርጠን ወደ ሌላኛው የሕንፃው ክንፍ የሚያስገባ ጠባብ በር ስናገኝ በፍጥነት ወደ ውስጥ ሾለክን። ግን እፎይታው ለሰከንዶች ብቻ ነበር የቆየው። ከበሩ ውጭ ልክ እኛ በቆምንበት ትክክለኛ ቦታ ላይ ኮቴው ቆመ። ጸጥታው እንደገና ነገሰ። ከዚያም ልብን የሚያቆም ጥልቅና ዘግናኝ ድምፅ ከጨለማ ውስጥ ተሰማ። መጀመሪያውኑ እዚሁ በጨረስኳችሁ። ይህ ድምፅ የተረጋጋ ግን በውስጡ ጥልቅ ክፋት ያዘለ ነበር። ቃላቶቹ የሰው ልጅ ነፍስ ከሚያስጨንቁ ነገሮች በላይ አስፈሪ ነበሩ። እዚሁ በጨረስኳችሁ ማለት መጀመሪያ ስንገባ ጀምሮ እያዩን ነበር ማለት ነው? ወይስ ፍቃዱ ቀለም ቦርሳውን ሲያስቀምጥ አይተውታል? ቦርሳውን የወሰደውም ይህ ድምፅ ያለው ሰው መሆን አለበት። የፍቃዱ ስፕሬይና ርጭት በእነሱ እጅ ገብቷል። ይህችን ቅጽበት መቼም አልረሳትም። ሕይወታችንን ለማትረፍ የምናደርገው ይህ ጥንቃቄ የተሞላበት እንቅስቃሴ የሞትና የሕይወት ጉዳይ ሆኗል። የማናቃቸው አሳዳጆቻችን ኮሪደሩን እየፈተሹ ወደፊት ሲያልፉ፣ እኛ ደግሞ በጠባቡ በሩ በኩል ያለው የድሮ መማሪያ ክፍል ገባን። ክፍሉ ውስጥ ያሉት የተሰባበሩ ዴስኮች መሃል ተደብቀን እንዴት ከዚህ አጋንንታዊ ቦታ እንደምናመልጥ ማሰብ ጀመርን። ሱሉልታ አሁን የኛ የጀብንነት ቦታ ሳትሆን መቃብራችን ልትሆን ተቃርባለች። በፈረሰው የመማሪያ ክፍል ውስጥ ተደብቀን ትንፋሻችን እንዳይሰማ ባፋችን እጃችንን ጋርደናል። ከውጭ የሚሰማው የጫማ ኮቴ ቀስ በቀስ እየራቀ ሄደ። ነገር ግን ፍርሃቱ አሁንም አላለቀልንም። በዚህ ጊዜ ነው ያሬድ በሹክሹክታና በሚንቀጠቀጥ ድምፅ ላይኛው ፎቅ ላይ ምን እንዳጋጠማቸው የተናገረው። ወደ ጣሪያው የሚያወጣውን ደረጃ ስንፈልግ ነበር አለ ያሬድ፣ አይኖቹ በጨለማው ውስጥ ሲንከራተቱ። ድንገት ከአንድ ክፍል ውስጥ የብረት መጋጨት ድምፅ ሰማን። እኛን ለማስደንገጥ እናንተ የሆናችሁ መስሎን ወደ ክፍሉ ተጠጋን። በሩን ስንገፋው ኦ ፈጣሪ፣ ያየለው ነገር መቼም አልረሳውም። ፈሪድ ቃሉን ተቀበለው። 3 ሰዎች ነበሩ። ከራስ እስከ እግራቸው ድረስ ጥቁር ካባ ለብሰዋል። ፊታቸው አይታይም። ልክ እኛታች ቤዝመንት ላይ እንዳየነው አይነት መሬት ላይ በተሳለ ግዙፍና ደም በሚመስል ምልክት ዙሪያ ተንበርክከው ተቀምጠዋል። የሆነ ምስጢራዊና እንግዳ የሆነ ነገር እያደረጉ ነበር። ልክ እብነ መረድ ወይም ድንጋዮች የሚጫወቱ ይመስል ነበር። እኛን ሲያዩን ልክ አጋንንት እንዳየን በድንገት ከወለሉ ላይ ተፈናጥረው ተነሱና ወደኛ መምጣት ጀመሩ። ያኔ ነው ሸሽተን ወደ እናንተ ይሮጥ ነው። ይህንን ስንሰማ ደሜ አሁን እንደ በረዶ ቀዘቀዘ። የባዕድ አምልኮ ፈጻሚዎች ወይስ እብዶች? ምናልባትም የፍቃዱን ቦርሳ የወሰዱት እኚሁ ሰዎች ናቸው።
እኛ የነሱን አስፈሪ ስርዓት በመርበሻችን በዚሁ ለማስቀረት ቆርጠዋል። አሁን ወጥመድ ውስጥ እንደገባን በእርግጥነት ታውቀናል። እኛም ላይም ለምን ቦርሳውን ብቻ እንደወሰዱትና በመጀመሪያ እንዳላጠቁን ግልጽ ሆኖልኛል። እኛ መውጫውን ስለማናገኝ እና እዚሁ ስለሚጨርሱን ለቦርሳውንና ለኛ ምንም አልተቸኮለው ነበር። ወውጫዎቹ ሁሉ ተዘግተዋል ብለዋል። በድንገት የተሸሸግንበት ክፍል በር በኃይል ተገፋ። በሩ ከመከፈቱ በፊት ያሬድ አሁን ብሎ ጮኸ። ሁላችንም እንደ ቀስት ተፈናጥረን ከክፍሉ በሌላኛው የፈረሰ መስኮት በኩል ወደ ውጪው ኮሪደር ዘለልን። የልብ ምታችን ጆሮአችን ላይ ሲደልቅ ይሰማናል። የሞት ሽረት ሩጫው ጀመረ። ከኋላችን ያሉት ካባ የለበሱ ምስሎች ከክፍሉ ወጥተው መብራታቸውን እያበሩ ይከተሉናል። ሱሉልታ ላይ ያለው ይህ የገሃነም ህንጻ አሁን የመጨረሻ ትግል ሜዳችን ሆኗል። ደረጆቹን በተሰባበሩ ጥቦች ላይ እየተረገጥን እየተደናቀጥንና እየወደቅን በፍጥነት ወረድን። ከኋላችን አስፈሪ ዛቻዎችና ጩኸቶች ይሰማሉ። አንዳንዴ አንደኛው አሳዳጃችን በጣም ተግጦን የካባው መወዝወዝ ይሰማናል። ሁላችንም አቅጣጫ ጠፍተን ወጥመድ ውስጥ የወደቁ አይቶች መስለናል። ነገር ግን ያሬድ በድንገት አንድ ትክክለኛ መታመጠፍ ያዘ። ከጨለማው ውስጥ ከፊት ለፊታችን የጨረቃ ብርሃን የፈነጠቀበት ያ መጀመሪያ የገባነው ክፍት በር ታየን። በርቱ፣ በሩ እዛ ነው ብዬ ጮህኩኝ። በረንዳውን አቋርተን ስንወጣ የሱሉልታ ቀዝቃዛ አየር ፊታችንን መታ። ሩጫችንን አላቆምንም። ከኋላችን ያሉት ምስሎች አሁንም እንደተከተሉን ነበር። የተቆረጠውን አጥር አክተን እንደምንም እየተጋፋንና እየተባጨረን ዘለልን ወጣን። መኪናችን ወደ አቆምንበት ስንደርስ ያሬድ በተንቀጠቀጡ እጆቹ ቁልፉን አውጥቶ ሞተሩን አስነሳ። መኪናዋን ወደ ኋላ አፈገገረና ጎማው አፈር እያቦነነ በከፍተኛ ፍጥነት ከቦታው ሸሽን። መኪናው አፈርና ጠጠር እያቦነነ ከህንጻው ሲርቅ አራታችንም ትንፋሻችንን እየሰበሰብን ወደ ኋላ ዞረን አየን። ያ ግዙፍ ጨለማ የዋጠው የድሮ አዳሪ ትምህርት ቤት በሱሉልታው ጭጋግ ውስጥ ቀስ በቀስ እየደበዘዘ ጠፋ። ምንም እንኳን ከቦታው ርቀን ብንሞጣም የዛ አስፈሪ ህንጻ ጥላ አሁንም በላያችን ላይ ያጠላ ይመስል ነበር። በልባችን ውስጥ ያለው የፍርሃትና የድንጋጤ ድባብ ገና አልበረደምም። መኪናው የሱሉልታን ጠመዝማዛ መንገድ ተከትሎ ወደ አዲስ አበባ ሲያቀና በውስጡ የነገሰው ዝምታ ጆሮ ያደነቁራል። ማንም ሊናገር አልቻለም። የሬዲዮ ድምጽ ጠፍቷል። የሚሰማው የመኪናው ሞተር ጩኸትና ከውጭ የሚነፍሰው የሌሊቱ ቀዝቃዛ ነፋስ ድምጽ ብቻ ነው። የሱሉልታው ብርድ አሁን ከውጭ ብቻ ሳይሆን ከውስጣችንም አጥንታችንን እየሰበረው ነበር። እያንዳንዳችን በየራሳችን ሐሳብ ውስጥ ሰጥመናል። እነዛ ሰዎች እነማን ነበሩ? ጥቁር ካባ ለብሰው በዚያች ድቅድቅ ጨለማ ውስጥ ደም በሚመስል ቀይ ጀለም በተሳለው ሚስጥራዊ ምልክት ዙሪያ ምን ያደርጉ ነበር? ባዕድ አምልኮ ፈጻሚዎች? ወይስ ሌላ እኛ ልንረዳው የማንችለው የክፋት ሥራ? ለምንስ የፍቃዱን ቦርሳ ወሰዱ? መጀመሪያውኑ እኛ ስንገባ ጀምሮ ያውቁ ነበር ማለት ነው? እዚሁ ብቻ ቸረስኳችሁ ነበር ያሉትስ? ሆን ብለው ወደ ውስጥ ገብተን መውጫ እስኪጠፋን እየጠበቁን ነበር? እነዚህ ጥያቄዎች አይምሮዬን እያወዛገቡት የዚያች ሌሊት አስፈሪ ምስሎች በአይኔ ሴት ደጋግሞ ይመላለሳሉ። ፈሪድና ያሬድ ያዩት ነገር፣ ያ ሰቅጣጅ የድመት ድምፅ እና ከኋላችን የነበረው የጫማ ኮቴ መቼም ቢሆን ከህሊናዬ የሚፋቁ አይመስለኝም። ያሬድ መኪናውን እያሽከረከረ አልፎ አልፎ በመስተዋቱ በኩል ያየንጋል። ሁላችንም ምን ያህል ለሞት እንደተቃረብን ገብቶናል። አዲስ አበባ ስንደርስ የከተማዋ መብራቶችና የሰዎች እንቅስቃሴ ትንሽ የእፎይታ ስሜት ቢሰጡንም ውስጣችን ግን አሁንም እንደተረበሸ ነበር። ያቺ ምሽት ለጀብዱ ብለን የጀመርናት ጉዞ የህይወታችንን አቅጣጫ የቀየረች አስፈሪ ትዝታ ሆና ቀረች። ማናችንም ብንሆን ስለዚህች ሌሊት ዳግም ላለማንሳት ቃል ገባን። እውነት ለመናገር ያ የተተወ ህንጻ አሁንም ድረስ ሱሉልታ ውስጥ አለ። በውስጡ ያሉት ሚስጥሮች፣ እነዛ ካባ የለበሱ ሰዎች እና መሬት ላይ ያለው ያ አስፈሪ ምልክት ሁሉም እንዳሉ ናቸው። ምናልባትም አሁንም በጨለማ ውስጥ ሆኖ ሌላ ሰለባ እየጠበቁ ሊሆን ይችላል። ስለዚህ ወደማታውቁትና ወደ ተተወ ቦታ ስትሄዱ ብቻችሁን እንደሆናችሁ አትርሱ። የዛሬው አስፈሪ ታሪካችን ይህን ይመስል ነበር።
አስተያየታችሁንና ቀጣይ እንድንሰራላችሁ የምትፈልጉትን ርዕስ በኮመንት ላይ አስቀምጡልን። ሚስጥራዊና ልብ አንጠልጣይ ታሪኮችን ይዘን እስክንመለስ መልካም ቆይታ።